ሰላም ተመልካቾቻችን፣ ይህ እጅባታ የተሰኘው ሳምንታዊ የአማርኛ ፕሮግራማችን ነው። ባለፈው ሳምንት በአንደኛ ክፍል ከኢዜማ ፓርቲ ሊቀመንበር ከአቶ የሺዋስ አሰፋ ጋር ቆይታ አድርገን ነበር። ይህ ሁለተኛ ክፍል ፕሮግራማችን ነው። እንድትከታተሉ ልጋብዛችኋለሁ። እኔ ሶሪቻ ቀበኔቻ ነኝ። መቀሌ መሬቱ የትግራይ ህዝብ ነው አይደለም? የመቀሌ ህዝብ ነው። የመቀሌ ህዝብ ነው። የመቀሌ ህዝብ ደግሞ የትግራይ ህዝብ ነው እንጂ የኦሮሞ ህዝብ አይደለም። እዛ ያለው አይደል? ኦሮሞ ሊኖር ይችላል። መቀሌ እኮ የትግራይ ህዝብ ነው። ነው እንደዛ ከሆነ አንድ ነገር ልጠይቃችሁ። በክልል ኢዜማ አሁን ባለው የክልል አደረጃጀት ያምናል ወይስ አያምንም? አሁን ባለው ምክንያቱም ክልል የተመሰረተው ማጆሪቲው የምኖርበት ህዝብ ታይቶ የኦሮሚያ ክልል ተባለ፣ የአማራ ክልል ተባለ። እንደዛ ነው ይመስለኛል አይደል? ስለዚህ መቀሌ የመቀሌ ህዝብ ነዋሪ ነው ስንል እዛ ያለውን ማህበረሰብ የተለያየ እንደሆነ ስላ እየካድ ነው ማለት ነው። አሁን ያለውን የክልል አደራጀት አይ ቀለል እንዲል ምን መሰለ፣ ለምሳሌ የአምቦ አካባቢ ህዝብ አለ አይደል? የአምቦ አካባቢ የምርጫ ጣቢያ አለ። ይመርጡና የከተማውን አስተዳደር ይሾማሉ ማለት እንደዚህ ነው የሚያደርጉት። አዎ የመቀሌም እንደዛ። እንደውም አሁን የኛ ተቃውሞ እኮ እንደውም ከሌላ ቦታ እየመጣ አይሾም ነው። የእንትና መሪ ከእንትን መታ ጣፎ ሄደች ይባላል። ከእንትን መጥቶ አዲስ አበባ መጣ ይባላል። ከእንትን መጥቶ ከማን ነው ስሙ ከአድዋ መጥቶ ተንቤን ከተማ አስተዳዳሪ ሆነ ይባላል። ህዝቡን ወግ ባህል እስካከበረ ድረስ ሁለት አይነት አትሁና ኖ እኔ እኮ እርሶ ከተናገሩት ነው ይጠይቃሉ። አንዱም ተቃውሞ እኮ አይሾምብን በላያችን ላይ ነው አይደለም? እኛ የመረጥነውን እናድርገው ነው አይደለም? ህዝብ ስለዚህ እሱን ነገር ትደግፋላችሁ እናንተ? ለሱ ነው እንጂ ፓርቲ እውነተኛው የፌዴራል ስርዓት አራማጅ ኢዜማ ነው ብለን ነው የምናስበው። ትክክለኛ የፌዴራል ስርዓት ቀበሌው የመረጠውን መሪ የሚያወጣበት። የአምቦ ነዋሪ ፊቼን የማያስተዳድር ከሆነ የዜግነት ፖለቲካ ማለት ምኑ ላይ ነው ታዲያ? ምክንያቱም ዜግነት ፖለቲካ ስልን እኔ ሶሪቻ ነኝ፣ መቀሌ ሂጅ 2 ዓመት ከኖርኩ ህጉ የምፈቅድልኝ ከሆነ እዛ ተወዳደሬ ካሸነፍኩ የመቀሌን ህዝብ ማስተዳደር እችላለሁ እንደማለት ነው። ካሸነፍክ የመቀሌ ህዝብ ከመረጠ ማለት ነው አይደለም እኮ? ቅድም ነገርኩ እኮ መራጩን ነው ፎከስ ማድረግ ያለብህ። የአምቦ ህዝብ ከመረጠው ይችላል ማንም ይሆን። ሚዛኑ የአምቦ ህዝብ ነው ወይ ሚዛኑ የመቀሌ ህዝብ ነው ወይ ሚዛኑ የአዲስ አበባ ህዝብ? መራጩ ነው። መራጩ ይሆነኛል። መጀመሪያ ስርዓቱን ማክበር አለበት። ለምሳሌ ምርጫ ቦርድ የሚጠይቀው አለ መታወቂያ፣ ምን እድሜ፣ ያልተከሰሰ ያልተፈረደበት ምናምን የሚለውም ማሟላት አለበት። ከዛ በኋላ 3 ተወዳዳሪ ቢቀርብ ወይም 5 ተወዳዳሪ ቢቀርብ ከ5ቱ የመምረጥ የዚህ ህዝብ ነው። ስለዚህ በመረጠው ይተዳደር ማለት እሱ የፈለገውን ስልጣን ላይ ያወጣ ያልፈለገውን ያወርድ ማለት ነው። አሁን ያለውን የክልል አደረጃጀት እንዴት ነው የሚያየው ኢዜማ? ኢዜማ በፌዴራል ስርዓት ያምናል። ኢትዮጵያ በጣም ብዙ ባህል፣ ሃይማኖት፣ ማህበረሰብ ያለው ሀገር እንደመሆኑ አዋጩ የፌዴራል አወቃቀር ነው ብሎ ያምናል። አሁን ያለው የፌዴራል አወቃቀር ግን ትክክል ነው ብሎ ያምናል። ሪቫይዝ መደረግ አለበት፣ እንደገና መታየት አለበት ብሎ ያምናል። ይሄ እንግዲህ ከህገ መንግስት ማሻሻያ ጋር ምናምን አብሮ የሚመጣ ነው ማለት ነው። እሺ መልካም። እንግዲህ ብዙ ፓርቲዎች ብሻሻሉልኝ የሚሉ የህገ መንግስት አንቀጾች አሉ። የትኛው የህገ መንግስት አካል እንዲቀየር እንዲሻሻል ኢዜማ ይሰራል? የአሁን ጥያቄ አይደለም። የአሁን ጥያቄ ሰላምና መረጋጋት ነው። የአሁን ጥያቄ በስርዓት ምርጫ ማድረግ ነው። የአሁን ጥያቄ ቢያንስ በአጠቃላይ በሀገር ደረጃ ህገ መንግስቱ መሻሻል እንዳለበት መስማማታችን ነው። ህወሓትን ጨምሮ ሁሉም ፓርቲ መሻሻል እንዳለበት ያምናል። ይሄ በጣም ትልቅ እድገት ነው። በመቃብሬ ላይ ምናምን የሚሉ የነበሩ ሰዎች እንደዛ ብለዋል። ከዚህ ቀጥሎ የሚወጣው እንዴትና መቼ የሚል ነው። እንዴትና መቼ ላይ በጣም ክሊር የሆነ አቋም ነው ያለው ኢዜማ። ይህንን ካለፈና ከተረጋጋን ሰው ወጣቱ ወደ ቀልቡ ከተመለሰ በኋላ
ይህን ምርጫ ካለፍን በኋላ የህገ መንግስት ለህዝቡ አቅርቦ ገባኝ። ባለቤት ያስፈልጋል ብመርጣችሁ አይሻልም? ገባኝ። አይ እሱማ ሪፈረንደም ነው የሚሆነው። ይኸውልህ አንድ ጥንቃቄ የምታደርግበት ልንገርህ፣ ምርጫ የፖሊሲ ጉዳይ ነው። በትምህርት፣ በጤና፣ በግብርና እንዴት ትሰራለህ ነው ምርጫ እንጂ ህገ መንግስት ታሻሽላለህ ወይ፣ ክልል እንደገና ታዋቅራለህ ወይ፣ ወረዳ ዞን ታደርጋለህ ወይ፣ ዞን ክልል ታደርጋለህ ወይ ከሆነ ይሄ ሪፈረንደም ነው የሚሆነው፣ ምርጫ አይደለም የሚሆነው። ስለዚህ ይሄ ካለፈ በኋላ ኮሚሽን ይቋቋማል። የትኛዎቹ አንቀጾች ናቸው እንዲሻሻሉ የምትፈልጓቸው ይባላል። ሁሉም ባለሙያ ያመጣል። በተለይ ህገ መንግስት ላይ እውቀት ያለው ሰው ከዚህ በኋላ በእውቀት እንስራ ብለናል ያመጣል። እነዛን ተለይተው ለንግግር ይቀርባሉ። እኛ ብቻ እኮ አይደለንም የምናመጣው፣ ሁሉም ያመጣል። ሁሉንም ያካተተ ሲሆን ነው ደግሞ ዘላቂ የሚሆነው። ከምርጫ በኋላ ሹር ትክክለኛ ወኪል ከታወቀ በኋላ እያንዳንዱ ወኪል ይቆይልኝ፣ ይቀየርልኝ፣ ይሻሻልልኝ የሚለውን ያመጣል። እንዴት ነው መደረገው ይሄ ነገር? ኢዜማ መንግስት ከፓርቲ ውጭ የሆኑ ሰዎች ይቋቋማሉ። የህገ መንግስት የሚያሻሽል ኮሚሽን ማለት ነው ራሱን ይቻላል። የፓርቲማ ከሆነ ማን ነው የሚያቋቁመው እነዛን ኮሚሽን? መንግስት ስለዚህ ይሄን ቀይር ያለው ይሄንን ሰርዣለሁ ካለ በራሱ ያው እሱ ሲወድቅ እንደገና ሰነዱም ይጣላል ማለት ነው። ስለዚህ አሁን ኢዜማ ያንን የሚያደርገው ከመንግስት ከሆነ በኋላ ነው። መንግስት ሁሉም ከሆነ የሚያደርገው እንደዛ ነው። ባይዘው ብዙ ጊዜ ህገ መንግስቱ ላይ የሆነ ፓርቲዎች የጻፉት ህገ መንግስት ነው የኢትዮጵያን ህዝብ አይወክልም ይባላል። ጥቂት ፓርቲዎች ደግሞ መሻሻል ያለባቸውን አንቀጾች እየጠቀሱ ይናገራሉ። ለዛ ነው ኢዜማ የትኛው ነው እንዲሻሻል የምፈልገው ብዬ የሚጠይቃችሁ ነው። አሁን ይሄ አንቀጽ ቢባል ምንም ትርጉም የለውም ነው። መጀመሪያ እነዚያን አንቀጾች የሚቀበል ለምሳሌ ያህል ኦሮሚያ ክልል ከፍንፍኔ ልዩ ጥቅም አላት የምለውን አንቀጽ ኢዜማ እንዴት ነው የምትተረጉመው? አሁን ምንም አንቀጽ ውስጥ ልገባልህ አልችልም እውነት ለመናገር። ይሄ ጊዜውን ያልጠበቀ ጥያቄ ነው። ይሄ በዛን ጊዜ እነዚህ አንቀጾች መሻሻል አለባቸው፣ እነዚህ ሳይነኩ መቀጠል አለባቸው። እነዚህ እናንተ ለማሸነፍ የምትወዳደሩ ከሆነ የኦሮሞ ህዝብ የፍንፍኔን ጉዳይ ዋነኛ ጉዳዩ ነው። ምክንያቱም ስገፋ ነበር። እዚህ ያለው ህዝብ ብቻ ሳይሆን ቦረና ያለው ህዝብም የፍንፍኔን ጉዳይ በትኩረት ይከታተላል እና እናንተ ደግሞ መንግስት ለመሆን ጉጂ ላይ ቦረና ላይ እጩ ታቀርባላችሁ። ይሄ ነገር ግልጽ እስካልሆነ ድረስ እንዴት ኢዜማን ሊመርጥ ይችላል? ቦረና ያለው እዚህ ፍንፍኔ ዙሪያ ያለው የኦሮሞ ህዝብ ነገር እኮ ሪፈረንደም አናካሄድም ነው የምልህ። ይሄኛ አሁን የምትለው አንተ የሪፈረንደም ጉዳይ ነው። ስለዚህ እነኛ ነገሮች ግልጽ ባልሆኑበት ሁኔታ ሴንሲቲቭ ምንም ትርጉም የለውም እኮ ብያለሁ፣ ቅድም ነገር ያለው ሴንሲቲቭ ጉዳይ የመፈለግ ሁኔታ ነው። የህዝብ ጉዳይ ስለሆነ ነው። የህዝብ ጉዳይ የኢትዮጵያ ህዝብ ጥያቄ አንድ ጥያቄ እናድርገው አጠቃለን ከተባለ በመረጥኩት ልተዳደር ነው። ይሄ ነው ጥያቄ። ከዛ በኋላ በመረጠው በኩል እነዛንም ነገሮች በሙሉ እየፈታ መሄድ ይችላል። ግን አንድ ዝም ብሎ እንትን ይመጣና ከልዩነት ይጀምርና እዛ ላይ ስታክ ያደርጋል። በየትም አፍራሽ ሂደት ውስጥ በሙሉ የሚደረገው ይሄ ነው። ስለዚህ መጀመሪያ እንደነገርኩ እዛ ውስጥ የለንበትም። ውድድር በፖሊሲ ነው። ለምሳሌ የግብርና ሳምንት ይባላል አይደል? የግብርና ሳምንት ላይ የግብርና ፖሊሲ ያለው ሰው ነው የሚያቀርበው። የግብርና ላይ የትምህርት ላይ ጥሩ ፖሊሲ ያቀረባችሁ እንበል፣ የመልካም አስተዳደር ችግሮችን እንዴት ይቀርፋል ብላችሁ በተጠየቁ በእኛ ሀገር ውስጥ አንድ ክልል 5 ዞን ያለው ክልል ወደ 7-6 ያሳድጋል። ፍንፍኔ ደግሞ እያደገች እየሰፋች ነው። ቅርብ ጊዜ ነው አይደለ በፌዴራል መተዳደር የጀመረችው። ስለዚህ የፍንፍኔ የመልካም አስተዳደር ችግር ለመቅረፍ ፖሊሲያችሁን ስታቀርቡ አንድ የምነሳው ነገር የፍንፍኔ ድንበር ጉዳይ ነው። የከተማ አስተዳደር የከተማ ልማት ፖሊሲ አላችሁ። ስለዚህ አሁን ፖሊሲያችሁ ውስጥ አለ፣ ለህዝብ አታቀርቡም? እናቀርባለን። ገና መች ተጀመረ? አልተጀመረም እኮ። አሁን እየተደረገ ያለው እያንዳንዱ ፓርቲ ራሱን ያደራጃል፣ የፖሊሲ ሰነዶቹን ያደራጃል፣ በራሱ ውስጥ ይመክራል። ይሄ ልክ ነው። ራሱም ውስጥ እኮ ክርክር አለበት።
ይሄ ልክ ነው፣ ይሄ ልክ አይደለም፣ ይሄ ይስፋ፣ ይሄ ይሻሻል እየተባለ ይነጋገራል። ልክ ሲመጣ ያቀርባል። ያው 3 ወር የካምፔን ጊዜ አይደለም። በደንብ እናንተ ሚዲያም ጋር መተን በእያንዳንዱ የፖሊሲ ሰነድ የሚከራከር ካለ ሌላ ማለት ለዛው ካለ በደንብ አድርገን እናቀርባለን። አዎ ተከራካሪ ብቻ ሳይሆን እንግዲህ ጎበዝ ተከራካሪ እንድትሆኑ እንመኛለን። በመጨረሻ ላይ የሚያሳዝን ግን ብዙ የለም ማለት በእንትኑ የተደራጀና የተዘጋጀ ብዙ የለም። ዝም ብሎ ቅድም እንዳልኩ ሴንሲቲቭ ነገር አንስቶ ጮሆ ማስጮህ ካልሆነ በስተቀር ይሄ ሀሳብ ነው፣ ይሄ አማራጭ ነው የሚል አሁን የፍንፍኔ ጉዳይ ሴንሲቲቭ ነው። ሴንሲቲቭ ስለሆነ ነው እንደዛ የሚያነሳው። ከፈታው ከተመካከርክበት ደግሞ ቀላል እንዲያውም እድል ነው። እንዴት ነው የምትፈቱት? እስኪ አስረዳሁ እኮ። ወኪላቸውን ይመርጣሉ፣ ቁጭ ብለው ይነጋገራሉ። የሌላ ከተማ ልምድ ይወስዳሉ። እንዴት ነው ከተሞች ራሳቸውን የሚያስተዳድሩ፣ እንዴት ነው ሪሶርስ የሚያገኙት፣ እንዴት ነው ለዛ ፔባክ የሚያገኙት ብሎ በእንትን ጠፈር ላይ ያለ እኮ ብቸኛ ሀገር አይደለም እኮ አዲስ አበባ። በጣም ብዙ ኤክስፔሪየንስ አለ በእንደዚህ አይነት በዚህ ሆን ብሎ ትክክለኛ ህዝብ የመረጣቸው ወኪሎች ባሉበት ቁጭ ብለው ይነጋገራሉ። እሺ መልካም፣ ዋንስ ኤንድ ፎር ኦል ይፈቱታል ማለት ነው። ጥሩ። እሺ የመጨረሻ ጥያቄ፣ የኢሬቻ ሰሞን ኢዜማ የሆነ መግለጫ አውጥቶ ነበር። የምታስታውሱ ከሆነ ባለ 7 ነጥብ መግለጫ ሀገሪቷ ውስጥ ያለው ነባራዊ ሁኔታ ጋር ከመነሳት እዛ ውስጥ የአዲስ አበባን ህዝብ የታፈንከ የአዲስ አበባ ህዝብ ነዋሪ ብላችሁታል። ምን ለማለት ፈልጋችሁ ነው? ኢሬቻ የተከበረበት ጊዜ ላይ የአዲስ አበባን ህዝብ ታፍነሃል ማለት ሰላም ማብረን ነው ወይስ ሌላውን አብሮ የምኖር ብሔር ብሔረሰቦችን ማነሳሳት ነው? ምክንያቱም የአዲስ አበባ ህዝብ ከሌሎች የሀገራችን ክፍል ከተሞች የተሻለ ትምህርት፣ ሀሳቡን በነፃነት የሚገልጽ ጥብን እንኳን አሁን ምዕራብ ኦሮሚያ፣ ደቡብ ኦሮሚያ ኔትወርክ በሌለበት ሰዓት የአዲስ አበባ ህዝብ የተሻለ ኑሮ ነው የምኖረው እና የአዲስ አበባን ህዝብ ለምንድን ነው የታፍናል ማለት ቻላችሁት? አላለም አለ እኮ እኔ ያውቀዋለሁ መግለጫውን በደንብ። በፍጹም ታፍናለን የሚል ነገር አልተጠቀምም። መግለጫውን እንደው የተወሰነ ስለዚህ መግለጫውን ካገኘው ሚዲያ ላይ ላውጣው እኔ ታፍናል፣ የአዲስ አበባ ህዝብ ታፍናል ምለውን ነገር ማታፈኑ ታፍናል የሚል ቃል ካለ ያውቃት። ግን መግለጫውን በማስታወሰው ላብራራ። የመጀመሪያው የመንግስት የመጀመሪያው ኃላፊነት እኔ እናንተ በሰላም ወጥተን እንድንገባ ማድረግ ነው። አሁን በእኛ ጋር የማህበረሰብ ልዩነት የለም። የአዲስ አበባ ህዝብ ብንል የትም የኢትዮጵያ ህዝብ ብንል ሰውን እንደ ሰው ዜጋን እንደ ዜጋ ነው የምናየው። አንተ ባልከው መልኩ የመከፋፈል ነገር የለም። እኔ ለምሳሌ የአዲስ አበባ ህዝብ ታፍና ሲባል ምን ለማለት ፈልገው ነው ብዬ ነው። መጀመሪያ ላይ ኢሬቻ በተከበረበት ሰሞን ሀሳብን እንዳትገልጽ በኢንጀነራል ኢሬቻን የምጻረር መግለጫ ስለሆነ ነው እሱ ነጥብ። የሌላ ፓርቲ እንዳይሆን እርግጠኛ ነኝ። በፍጹም እንደዚህ አይነት እንግዲህ የዋዝ ፈርስት እንደዚህ አይነት ጥያቄ ስትጠይቀኝ የመጀመሪያው አንተ ነህ። እኛ እያንዳንዱ ዜጋ በሰላም ወጥቶ መግባት እንዳለበት እናምናለን። ማንም በማንም ላይ ጫና እንዲያሳድር እድል መሰጠት የለበትም። ያኔ መግለጫ ማውጣታችሁን እርግጠኛ ነው አይደል? አውጥቻለሁ። አውጥተዋል። ምን ላይ አተኮረ ነው ያኔ የነበረው መግለጫ? ምክንያቱም ሀገራችን ውስጥ ሰላም ስጠፋ የሆነ ነገር ሲሆን ፓርቲዎች ድርጊቱን በመቃወም መግለጫ ያወጣሉ አይደል? ስለዚህ ያኔ የተፈጠረው ነገር ከኢሬቻ ጋር ስለተያያዘ መጀመሪያ ኢሬቻ እንዴት ነው የተከበረው? ኢሬቻ የኦሮሞ ህዝብ እኮ ያዳምጠኝ፣ የኦሮሞ ህዝብ ባህላዊ በዓል አይደል? የህዝብ በዓል ማን ነው እዛ ላይ የወጣው? በወቅቱ የነበረው ኦዲፒ ነው አይደለም? የኛ ተቃውሞ የነበረው በሃይማኖትና
ባህል ፓርቲ ውስጥ መቀላቀል የለበትም። የማህበረሰቡ መሪዎች አባገዳዎች ነው ማክበር ያለባቸው። የመንግስት በዓል ነበር። የመንግስት በዓል ነበር። የኢሬቻ በዓል የህዝብ በዓል ነው አልኩ። ግን የፓርቲ ኢንተርፌራንስ አያስፈልግም ነው። ፓርቲ መግባት የለበትም። ባይዘው ይሄንን ራሳቸው የኦሮሞ አባገዳዎች ኢሬቻን እዚህ አክብረው ኢዜማን ክብር እንግድነት እርሶን ብጠራ አባገዳዎች እርሶን ብጠሩት አይገኙም። ኢሬቻ ላይ ብትጋበዙ እንደው ቀጣይ ዓመት ብትጋበዙ ወይ መንግስት ሆናችሁ የኢዜማ ሊቀመንበር ነውትና ኢሬቻ ላይ ተገኙልን ብትሉና እዛ ላይ አትገኙም? እርሶ እንገኛለን። ተገኝተን ግን ምንድነው የሆነው? የፓርቲ ነው ያላችሁበት በቃ አንተ የኢሬቻን በዓል የረሳው አንተ ነህ እንጂ የሆነው በወቅቱ የተደረገው የተነገረው መድረክ ላይ የተነገረው ከዛ በኋላ የሆኑት ነገሮች በሙሉ በፍጹም የበዓሉን ግሬስ የማይመጥኑ ናቸው። በዓሉ የተከበረ በዓል አንድ ሁለቱን ለምሳሌ ያህል አንሱልን። ምክንያቱም በብዙዎች ዘንድ በኦሮሞዎች ዘንድ በዓሉን የተቃወማችሁ ነው የመሰለውና በዚህ አጋጣሚ በዚህ በእኛ ሚዲያ በፍጹም አልመሰለውም። ለህዝቡ ክሊር ነው። ሃይማኖትና መንግስት ወይም የመንግስት መዋቅር ባህላዊ በዓልና የመንግስት መዋቅር በፍጹም ለምሳሌ የምርጫ ቀስቀሳ የምታደርግ ከሆነ በፍጹም እንደውም የሃይማኖት ወይም የባህል ቀን እሱን የተደረበ እንደውም መሆን የለበትም። የዛን ጊዜ የሆነውን በጣም ቅርብ እኮ ነው። ቪዲዮ ላይ የምርጫ ቀስቀሳ ነበር ትችላለህ። የምርጫ ቀስቀሳ አይደለም ግን የፓርቲው እንትን ነው የታየበት። ያንን ተቃውመናል። ትክክል አይደለም። ወደፊትም ቀጣይ ዓመት ላይ እንዴ ህዝብ ቢመጣ አዲስ አበባ ቢያከብር ለአዲስ አበባ ህዝብ ጥቅም ነው። ዋይ ይጠጣል፣ ሻይ ይጠጣል፣ ይዝናናል፣ ይተዋወቃል፣ ከማህበረሰቡ ጋር ፍቅር ይሆናል። ግን የመንግስት እጅ ሲገባበት ግን ትክክል አይሆንም እና እሱን ተቃውሞ ወደ ህዝብ ጋር አታቀርብ። አሸንድዬና የሲዳማ ህዝብ ጨንበላላም ተከብሮ የሲዳማ የመንግስት ባለስልጣናት ላይ ለምሳሌ የኦሮሞ ባህል ማዕከል ተከብሮ ነበር ጨንበላላ። ያኔ መግለጫ አላወጣችሁም እናንተ? አልተፈጠረም። የዛን ጊዜ ምን ተፈጠረ? አይ ኢዜማ አልተፈጠረም ይሆናል። እዛም ቢሆን የመንግስት ጨንበላላ ጊዜ እናንተ ግንቦት 1 ነው አይደለ? ግንቦት 1 2 አይደል? ጨንበላላ ደግሞ ግንቦት 22 23 ነው የተከበረው። መግለጫ ለምን አላወጣችሁ? አይ ገና ነው። የዛን ጊዜ ገና ነው። አሁንም ቢሆን ልንገርህ፣ በየትኛውም ሃይማኖታዊም ሆነ ባህላዊ በዓል ላይ የመንግስት እጅ አያስፈልግም። እናንተ የፓርቲ እጅ አያስፈልግም። ኒውትራል ይኸው አሁን ነገርኩህ እኮ የጨንበላላም ይሁን የኢሬቻም ይሁን ማንኛውም ባህላዊና ሃይማኖታዊ በዓላት ላይ ተጠርቶ በሃይማኖት አባቶች ወይም በባህል አባቶች በክብር እንግድነት መገኘት ትክክል ነው፣ ይገባል። ምክንያቱም ሰውም ነህ፣ የዚያም አካባቢ ተወላጅ ነህ፣ መገኘት ይገባል። በዓሉን በበላይነት ሊመራው የሚገባ ግን ያ የሃይማኖት ተቋም ወይም ያ የባህል ተቋም መሆኑን እናምናለን። ይህን ወደፊትም የምናራምደው አቋም ነው። አቋማችን አድርገው ወሰደን። እኔ እኮ ይህንንም ምሎት ፓርቲና የህዝብ በዓል መለያየት አለባቸው። እኔም በሱ አምናለሁ። የአንድ ፖለቲካ ድርጅት የህዝብ በዓል ላይ ባይገኝ ህዝቡ በዓሉን ቢያከብር መልካም ነው። እናንተ ግን የኢሬቻ በዓል ላይ ብቻ አትኩራችሁ መግለጫ አወጣችሁ። ያለፈውን የጨንበላላንም ለምን አብራችሁ አላወገዛችሁትም? ትክክል አይደለም። ይኸውልህ መጀመሪያ እናንተ ስትል እናንተና እኛ ኢዜማ ፓርቲ ኖ እንደዛ ኢዜማ እናንተ ስለ ኢዜማ ፓርቲ ሁለት ሶስት ጊዜ ነው ያልከው። ይኸውልህ ኢሬቻ የኛም ጭምር ነው። እኔ እናንተ ስለ ኢዜማን ለማለት ፈልጌ ነው። አይ ትክክል አይደለም። ኢሬቻ የኛም ነው፣ ጨንበላላ የኛም ነው። ምክንያቱም አባላችን አመራራችን ሁሉም ውስጥ ነው ያለው። ሁሉም በዓል የሁላችንም ነው። የእንትኑ ላይ ችግር ካለው አገላለጹ ላይ ምናምን ቅድም እንዳልከው እሱን መግለጽ ይቻላል። እኔም እናንተ ስል እንደዛ ነው መወሰድ ችግር ሊሆን ይችላል። አይ ለተመልካች እንደዛ አይመስልም። ብዙ ጊዜ ፖለቲካውም እናንተና እኛ ስለሆነ እሱ እንዲታረም ስለፈለኩ ነው። አሁንም እንዳቋም ነገርኩ። አይ ቲንክ አንተም ትጋራው። ለምን ያንን ነገር ማድረግ ተሳናችሁ ነው እኔ ጥያቄ። አብራችሁ የጨንበላላ ላይም የመንግስት ባለስልጣናት መገኘት አልነበረባችሁ ብላችሁ በአንድ አረፍተ ነገር እኮ ሁሉንም ነገር ኒውትራል መሆናችሁን የሚያሳይ ነገር ማንጸባረቅ ትችሉ ነበር ነው። እናደርጋለን። አላለቅም እኮ አሁንም ይመጣል። የትኛውም በዓል ላይ እንደዚህ አይነት ኢንተርፈረንስ ካለ አሁንም አንምርም።
ምክንያቱም ትክክል አይሆንም የፓርቲ መወዳደሪያ ስለሚሆን ማለት ነው። በበላይነት መምራት ያለባቸው የዛ ተቋም መሪዎች ናቸው። 4 ነጥብ። ስለዚህ በዚህ ይታረማል ማለት ነው። ወደፊት እናደርጋለን በሚለው አዎ ገና የ6 ወር ፓርቲ እኮ ነው። ገና በጣም ብዙ ስራዎች አሉት። ግን እምነቱን ነው አጠቃላይ መያዝ ያለብህ። አጠቃላይ እምነቱ አጠቃላይ እሳቤው ምን አይነት ነው የሚለውን ከያዝ በቂ ነው። ኢሬቻ ፍንፍኔ ላይ መከበሩ ምንም አሪፍ ነው። ምንም ችግር የለብንም። ችግር የለም እንዴ ዛሬ እንደውም ጥሩ ነው አልኩ እንጂ ችግር መሆን ብቻ አይደለም፣ እንደውም በጣም ጥሩ ነው እዚህ መከበሩ። የዓለም አቀፍ የሰራተኛ ቀን የምናምን ቀን እናከብር የለ እንዴ ማናቀው እንኳን የሀገራችን ባህል። ያ ግን ቅድም እንዳልኩ ስትሮንግሊ እንትን የምናደርገው ከፓርቲ እንትን ተጽዕኖ ነፃ የሆነ ሰላማዊ የሆነ ህዝቡን የሚያቀራርብ አብሮ የሚያኖር እንደ በዓሉ ይዘት። የበዓሉ ይዘት እኮ የወንድማማችነት ነው አይደል? የታንክስጊቪንግ ቀን እኮ ነው፣ የምስጋና ቀን ነው አይደል? ይቅር የምትባባልበት አብረህ የምትኖርበት ቀን ነው። ወንድማማች የምትሆንበት እህትና ወንድም የምትሆንበት ቀን ነው። እንዴ እንትኑ ሀብቱ እኮ ነው ዕዳ እየሆነብን ያለው ሀብት ይሄ እኮ ራሱን የቻለ ሀብት እኮ ነው፣ የትም አታገኘው ማለት ነው። ግን እሱን ባያያዝ ችግር ምክንያት ሌላ ነገር ታደርገዋል። እዚህ መከበሩ በእኛ እምነት በጣም ጥሩ ነው። ኢሬቻ ለምን ፍንፍኔ ላይ ተከበረ አይነት ትርጉም ስላለው ነው መግለጫችሁ። የአዲስ አበባ ህዝብ ታፍናል ማለት ኢሬቻ በሚሰበርበት ጊዜ ከሌላ ቦታ መጥቶ ነው እዚህ የሚያከብሩት እንደማለት ነው። ለምን አይደለም? ከሀገራቸው ነው። ሁሉም ነው የሚያከብሩ። እነሱ ብቻ አይደለም፣ እኛን እናከብራለን ሁላችንም። የእኛም በዓል ነው። ያ ግን ከፓርቲ ኢንተርፈረንስ እና ከእንትን ነፃ መሆን አለበት። በነፃነት በቃ እንትኑ ሰው አንተ አሁን ለምሳሌ እንደ አንድ ኢትዮጵያዊ ወይ እንደ አንድ ኦሮሞ በነፃነት ማክበር አለበት። ካርድ ተሰጥቶ ምናምን ተሰርቶ የሆነ ምንድነው የፓርቲ ላይን ምናምን መኖር የለበትም ብለን ምንም አይነት አሁን ለምሳሌ ያንን ንግግር ያደረጉት የባህል መሪ ቢሆኑ እርግጠኝነት ስለ ወንድማማችነት፣ ስለ አብሮነት፣ ስለ በዓሉ ትልቅነት ምናምን የሚነግሩ ነው የነበረው። ስለዚህ የትኛውም አሁን እሱም ብቻ አይደለም ሁሉም ላይ እንዲህ ነፃ መሆን አለበት። እስኪሆን እንታገላለን። አሁን ቀጣይ የሚመጡ በዓሎች አሉ አይደል? አንድ ላይ ሊፈጠር ይችላል፣ አንደኛው ላይ ላይፈጠር ይችላል። የተፈጠረበትን ትክክል አይደለም ይሄ ይታረም እያል ያልተፈጠረበትን ደግሞ ጥሩ ነው በዚሁ ይቀጥል እያል እንሄዳለን። ከዛ ስርዓት እየያዘ ይሄዳል ማለት ነው። ሁሉንም ያማከለ አይደለም። አሸንዳ ላይ ምናምን ለምን ጠፋ ነው እኔ እኮ የኔ ጥያቄ። አሸንዳ ላይም የትግራይ ስለተገኙ ነው ይሄንን ማለት ነው። ምክንያቱም ለምን ሁሉንም አሸንዳ ላይ አሸንዳ ላይ ለምን አልተባለም? ሁሉም ፖለቲካሊ ኢንተርቪው ከተደረገበት ልክ አይደለም። ስለዚህ የኢሬቻን ብቻ ነው ያዩት። ልክ አይደለም እኮ አልኩ። ሁሉንም መግለጫ ስላላወጡ ነው የተገኘበት እኮ መግለጫ ስላላወጡ ኢሬቻ ላይ ብቻ በትኩረት መግለጫ ስላወጣችሁ ሌሎች ላይ ለምን መግለጫ አልወጣም ነው የኔ ጥያቄ። ምክንያቱም የፓርቲያችሁ አቋም የእናንተ ስሜታችሁ ምን እንደምመስል ያኔ ስለተንጸባረቀ አሸንድዬ ላይ ተቃውሞ የላችሁም እንደማለት ነው። እኔ ይሄንን የምሰማው ገና ካንተ ነው። እኔ አልተገኘሁም። ሄጃለሁ፣ ሁሉም ቦታ ላይ ሄጃለሁ። እንደዚህ አይነት ጥያቄ ያለኝም የጠየቀኝም የለም። ስለዚህ የህዝቡ አስተሳሰብ እኛ ባልነው በጤናማና በትክክለኛ ነው የተረዳው እና ህዝቡን እናመሰግናለን። አንተን ግን እናርማለን በዚህ መልኩ እንድትረዳው ማለት ነው። አሁን ያልከውን ህዝቡ እንደዚህ ብሏል ምናምን ያልከው እኔ እኮ አሸንዳ ላይ ለምን መግለጫ አላወጣችሁም? እኔ ጥያቄ ነው። እኔ ጥያቄ ነው። ኢሬቻ ላይ አውጥታችኋል። አሸንድዬ ላይ አሸንዳ ላይ የመንግስት ባለስልጣናት ተገኝተዋል። የአዲስ አበባ የሴቶች ላቀርብልህ እችላለሁ ተገኝተዋል በእርግጠኝነት። ዞሮ ዞሮ ከተገኘ ነገርኩ እኮ ወይስ አልተከታተላችሁም? በዚህ ብንዘጋው በየትኛውም የሃይማኖታዊና ባህላዊ በዓል ላይ የፖለቲካ ጣልቃ ገብነት ትክክል አይደለም። እስከ መጨረሻው እንታገለዋለን። ጨረስ። ጥሩ። የፌደራል ቋንቋ ስራ ላይ አሁን ኦሮምኛ የስራ ቋንቋ የሆነ የሚል ጥያቄ ቆየ ነውና ኢዜማ ምን አቋም አለው እዚህ ላይ? የፌደራል የስራ ቋንቋ ላይ አፋን ኦሮሞ የፌደራል የስራ ቋንቋ መሆን አለበት ብሎ ጥያቄ ሲቀርብ ነበር በጨፌ ኦሮሚያም።
አንደኛ የኦሮሞ ህዝብ ጥያቄ ይሄ ነው። እዚህ ፍንፍኔ ውስጥም በቋንቋ ያልተገለገልኩም የሚል ኢዜማ ምን አቋም አለው እዚህ ላይ? የኢዜማ ፕሮግራም አንብበዋል? አዎ ይሄንኑ ይላል ቀጥታ የህዝብ ውሳኔ ያስፈልገዋል፣ ተጨማሪ የስራ ቋንቋ ያደርጋል። ተጨማሪ ያደርጋል። ስንት አቅርቧል ፕሮፖዝ የሚያደርገው? አሁን ለምሳሌ ብልጽግና ፓርቲ ሶማሊኛን፣ አፋርኛን፣ ትግርኛን አደርጋለሁ ብሎ ነው እንግዲህ በመተዳደሪያው ሰነዱ ላይ የተገለጸው እና የእናንተ የትኛውን ለመጨመር አስባችኋል? አዎ እነሱ ቋንቋዎችም አሉ፣ ግን ሁለት ነገር ነው። አንደኛ የህዝብ ፈቃድና የህዝብ ይሁንታ መኖር አለበት። ቅድም እንዳልኩ አንዳንድ ነገሮች ሀብት ሊሆኑ የሚችሉ ነገሮች ነው የሚያከራክሩት። አሁን ትግርኛም፣ ሶማሊኛም፣ ኦሮምኛም ቋንቋ ቢሆኑ የዛን ማህበረሰብ እንትን ከፍ ያደርጋሉ እንጂ የሚያጎሉት ነገር የለም። እንደዚህ አይነት ደግሞ በሁለት ሶስት አራት ቋንቋ ሀገራቸውን የሚያስተዳድሩ በጣም በርካታ ሀገሮች አሉ። ስለዚህ በሰከነና ስርዓት ባለው መንገድ ቁጭ ብለን ተነጋግረን ይህንን መቼ እናድርገው በምን ሁኔታ እናድርገው ከሚል በስተቀር አሁን አጠቃላይ ስምምነት ያለን አይመስለኝም። እኛም እንዳልኩ ፕሮግራማችን ላይ ማለት በግልጽ ይሄ የምትሉት ይሄ ህዝብን እንትን ማድረግ ነው የሚሆነው። ህዝብን እንዲያርግ እንደማለት ነው የሚሆነው። እናቀርባለን፣ ህዝብ እናስወስናለን፣ እንጨምራለን። ስለዚህ አሁን በዚህ ሰዓት የተወሰነ ነገር ወይ ደግሞ እንደ ፕሮፖዛል የያዛችሁት ተጨማሪ ቋንቋዎች የሉም ማለት ነው? አሉ፣ ግን እነሱን ከሌ ለማለት ያስቸግራል። አሁን ተመልካቾቻችን ይህ ጅባታ የተሰኘው ፕሮግራማችን ነው። እንግዲህ ጅባታ በየሳምንቱ በሀገራችን ወቅታዊ ጉዳዮች ላይ እንዲሁም የዘንድሮን ምርጫ በተመለከተ የፖለቲካ ፓርቲ ሊቀመንበሮችን እንዲሁም የፓርቲ ተወካዮችን እያቀረበን በየሳምንቱ በሀገራዊ ጉዳዮች ላይ እንወያያለን። ይህ ክፍል ከኢዜማ ፓርቲ ሊቀመንበር ጋር ከአቶ የሺዋስ አሰፋ ጋር እያደረግነው ቆይታ ነው። አሁንም ከኛ ጋር ሁኑ እላችኋለሁ። አመሰግናለሁ። የመጨረሻ ጥያቄ እዚህ ቢሮዋችሁ ውስጥ አሁን የአረንጓዴ ቢጫ ቀይ ባንዲራ ነው ያለው። የድርጅታችሁ ባንዲራ እሱ ነው ወይ ደግሞ መንግስት የምትሆኑት የሀገሪቷን ባንዲራ የምታደርጉት እሱ ነው? ቅድምም ስለ ፌዴራል አወቃቀር ምናምን ጠይቀህ ነበረ። ባጆይ ለጠቅላላ እውቀትም ፌዴራል አወቃቀርም ሰንደቅ ዓላማ ህገ መንግስት ውስጥ ያለ ነው። እዚህ ማንም ቢመረጥ በዚያ ህገ መንግስት ነው የሚያስተዳድረው። ህገ መንግስቱን ህዝብ እስካልቀየረው ድረስ የሚመረጥ በሙሉ በዚያ ህገ መንግስት ስር ነው። ህገ መንግስቱን እስካላሻሻለው ድረስ ማለት ነው። ስለዚህ ህገ መንግስቱ ላይ የኢትዮጵያ ሰንደቅ ዓላማ ከላይ አረንጓዴ፣ ቢጫ፣ ቀይ ነው ይላል። አርማ ይኖረዋል ይላል። ብዙ ክርክር ያለው መሀል ላይ ስላለው አርማ አለው። አሁን የኢትዮጵያ ህዝብ ብዙ ክርክር ያለው መሀል ላይ ስላለው አርማ ነው። ሰንደቅ ዓላማው ላይ የኢዜማ ግቢ ውስጥ ያለው ሰንደቅ ዓላማ ላይ አርማው የለችም። አርማው ላይ ክርክር ስላለ ነው አርማው። ስለዚህ እናንተ የምታምኑት በዚህ የምትፈልጉት አርማ የሌለው ሰንደቅ ዓላማ ነው ማለት ነው? ብሆን ገባኝ የምንፈልገውና ምክንያቱም ባትፈልጉት ግቢያችሁ ውስጥ አትሰቅሉትም ብዬ ነው። አንድ ነገር ማረምህ ግን የፓርቲ አርማ ወይም ሎጎ ነው የሚባለው። ሎጎአችሁ የምታየው ነው። ባንዲራው ግን አርማ ህገ መንግስት ላይ ነው። ህገ መንግስት እኛ ግቢ ውስጥ ሳይሆን ህገ መንግስት ውስጥ ነው ያለው። አረንጓዴ፣ ቢጫ፣ ቀይ እኛ ግቢ ውስጥ ያለ ሳይሆን ህገ መንግስት ውስጥ ያለ ነው። ማንም በዛ ስር ነው የሚተዳደረው። ምክንያቱም ይሄ ሰንደቅ ዓላማ በብዙዎች ኢትዮጵያውያን ዘንድ በጥሩ ነገር አይነሳም። ምክንያቱም እንዴት አይነት ነው? ብዙዎች ስንት ናቸው? ምክንያቱም አሁን ያለውን ሰንደቅ ዓላማ ብዙሃኑ ተቀብሏል። መቼም እዚህ ሀገር ስትኖሩ ነበረ እና አረንጓዴ ቢጫ ቀይ ተይዞ
አማራ ክልል ውስጥ ወጣቶች አብሮ ሲገረፉ ነበር። ከዚህ ሰንደቅ ዓላማ ጋር ስታሰሩ ነበር አይደል? ህገ ወጥ ሰንደቅ ዓላማ ነው፣ ፌዴራል ሲስተሙ እውቅና ያልሰጠው ሰንደቅ ዓላማ ነው አርማ ከሌለው በስተቀር ተብሎ። ስለዚህ የእናንተ ድርጅት ግቢ ውስጥ ለምን ተገኘ ነው እኔ ጥያቄ። ስለምትፈልጉት ነው ወይስ መንግስት ብትሆኑ ይሄንን ሰንደቅ ዓላማ ብትመልሱ ነው ለመመለስ እቅድ ስላላችሁ ነው ወይስ ይሄንን ግልጽ አድርጉልኝ። ወዴት እንመልሰዋለን ያለ እኮ ነው። ስለ አርማው ነው የምንነጋገረው። አርማውን ትቀበላላችሁ አትቀበሉም አይነት ነው መሆን ያለበት ጥያቄ። ሰንደቅ ዓላማው ላይ አይደለም መሆን ያለበት አይደለም። ሰንደቅ ዓላማው ላይ በአንቀጽ ላሳይ ህገ መንግስቱ ላይ ያለውን አለ ህገ መንግስቱ ላይ። ስለዚህ እሱን እኮ ህገ መንግስቱ ላይ ስለ አርማው አይደል? አዎ ስለ አርማው የብሔር ብሔረሰቦችን እኩልነት የሚያሳይ አርማ ይኖረዋል ይላል። ህገ መንግስቱን ተቀብላችሁ አርማ የሌለውን ባንዲራ እዚህ ግቢ ውስጥ ብታቆሙ በህገ መንግስቱ አያምኑም እንድትባሉ ያደርጋችሁ? በህገ መንግስቱ አያምኑም ለመባል እኮ የምጻረር ነገር ስለሆነ የአንድ አንቀጽ መጻረር 105 አይቆጠርም። ምክንያቱም ይሄ ጉዳይ እኮ አከራካሪና ቅድም ስንናገር ነበር። ለምን ማለፍ እንደምትፈልጉት ባይገባኝም የፍንፍኔ ጉዳይም ግልጽ ያለ አቋም ንገሩኝ ብላችሁ ያው ለህዝብ ነው የምናቀርበው ነው። አሁን ስለ አርማው ህዝብ ከዚህ በኋላ መንግስት ከሆናችሁ ምናልባት ለህዝብ ምርጫ አቅርባችሁት ህዝብ የምፈልገውን አርማ ሊመርጥ ይችላል። አሁን ባለው ህገ መንግስት ግን አርማ ያለው ሰንደቅ ዓላማ ነው እውቅና ያለው። ከዚህ ሰንደቅ ዓላማ ጋር የሚገኙ ወጣቶች እየታሰሩ ነበር። ስለዚህ እናንተ ድርጅት ግቢ ውስጥ ለምን ተገኘ ነው እኔ ጥያቄ። ለምን አይመልሱልኝ? የት ጋር ነው ያገኘው? ግቢያችሁ ውስጥ ተሰቅሎ ከሎጓችሁ አንድ እንትን ላይ አርማ የለውም። ስለዚህ ግቢያችን ውስጥ የፈለግነው ሰንደቅ ዓላማ መተከል እንችላለን እና ትርጉሙ ምንድነው ነው? እኔ እኮ መብት እንትን ሰብአዊ መብታችን መሰለኝ የምንወደውን ነገር መያዝ። እርሶ እንደ አቶ የሺዋስ ባንዲራውን መውደድ ይችላሉ። እንደ ፓርቲ ግን ይሄ ነገር መገኘቱ የፓርቲ ግቢ ውስጥ ስላለን እሺ እኮ የምንፈልገው ነው የኔ ጥያቄው። እሱን ነው የምትፈልጉት? አይደለም የምንፈልገው ምንድነውና የምንተዳደረው በምንድነው? ቶታሊ የተለያዩ ነገሮች ናቸው። አቶ የሺዋስ እኛ ሀገር ውስጥ የንግድ ድርጅቶችም የሀገሪቷን ሰንደቅ ዓላማ ነው የሚያቆሙት። የራሳቸው ሎጎ እንኳን ቢኖራቸው የሀገሪቷን ሰንደቅ ዓላማ አቆመው ከዛ ስር የራሳቸውን አርማ ያደርጋሉ። ይሄ የተለመደ ነገር ነው። እናንተ ግቢ ውስጥ ግን የሀገሪቷ ሰንደቅ ዓላማ የለም። የተደረገው ኮከብ የሌለው አረንጓዴ፣ ቢጫ፣ ቀይ ብቻ ነው አርማ የሌለው። ስለዚህ ለምን አደረጋችሁት ነው የኔ ጥያቄ። ወይ ደግሞ ትርጉሙ ምንድነው? ካደረጋችሁት ምንድነው ትርጉሙ ያለው? ሰንደቅ ዓላማ ስታደርግ ምንድነው ትርጉሙ? ኮከብ ያለውን ሰንደቅ ዓላማ ማድረግ ለሀገሪቷ ህገ መንግስት መገዛት ማመንን፣ ከውጭ የመጡ ድርጅቶችም የኢትዮጵያን ባንዲራ ኮከብ ያለውን ያደርጋሉ። ይሄንን ግን ያደርጉ። ይህ ባንዲራ ግን ደግሞ አከራካሪ ነው። እሱን ከእርሶ በላይ አላውቅም። ምን እንደምፈጠር እንደነበረ ያውቁታል። ወጣቶች ለዚህ ብለው ሲሰዉ ነበር። ለምን ይሄንን ይዛችሁ ተገኛችሁ ተብሎ ለየትኛው ለኮከብ ላለው ለሌለው አልነበረም ወይስ አልነበረም ካላችሁ ነበረ። ህዝብ የሚፈልገው ይሄንን ነው። መንግስት በግድ በጉልበት ነው ያንን አርማ ያስቀመጠው ነው ትርጉሙ የዚህ። እኔም ይሄን ነው የምፈልገው። ያንን ያስቀመጠው ህዝብን ሳያማክር ሳያነጋግር በግድ ነው ያስቀመጠው። ህገ መንግስቱም ላይ በግድ የገቡ አንቀጾች አሉ። ግን ቀደም አንተ ካልከው ሼር ማድረገው ይሄንን ህገ መንግስት ህዝብ እስከሚቀይረው ድረስ አክብሮ መንቀሳቀስ ያስፈልጋል። እውነት ነው። ለምን አላደረጋችሁት? ለምን አላከበራችሁት? ያደረግን ነው። የለም ግቢያችሁ ውስጥ ግቢያችን ውስጥ የግድ መኖር የለበትም። በህገ መንግስት እውቅና የሌለው ግን አለ። ያው በግቢ ውስጥ የፈለግከው ማድረግ ትችላለህ። እናንተ እኮ መንግስት ለመሆን የምትወዳደሩ መንግስት መንግስት ስትሆን እስካልቀየርክ ድረስ በአገሪቱ ላይ ባለው ህገ መንግስት ላይ ባለው ነው የምትጠቀመው ብዬ ነገር ያለው ቅድም። ለምሳሌ የመንግስት ኦፊሶች ምናምን የምታየው
መንግስት ስለተቀመጠ ነው ያ። ስለዚህ ስርዓት ባለው መልኩ በህዝብ እስከምትቀይረው ድረስ በዛ መኖር ግዴታ ይሆናል ማለት ነው። የተለያዩ ሀገራችን ክፍል ውስጥ ይሄ ኮከብ የሌለው ተቀብሏል። ብዙ ጊዜ የምነሳው ይሄ ባንዲራ ካልሆነ ተብሎ የምነሳው ወደ ሰሜኑ የሀገራችን ክፍል ነው። ስለዚህ ብዙዎቹ ተቀብሎታል አርማ ያለውን። ወላይታ ኮንሶ ምናምን ሰሜን ሆነ እንዴ? ደቡብ እኮ ነው ወላይታ ኮንሶ። ከዚህ ሰንደቅ ዓላማ ጋር ታስሯል። ሰንደቅ ዓላማው የእንትኑ ተበላሽቷል ያስኬዳል። ያገዛዙ ትርክት አበላሽቶታል። ብዙ ሊያከራክር ይችላል እንጂ ይሄ ሰንደቅ ዓላማ ኢትዮጵያውያን ጀግኖች ሀገራቸውን ከወራሪ ያስጣሉበት፣ የደሙበት፣ የቆሰሉበት ሌሎች 7 8 9 10 ሀገሮች ኮፒ አድርገው እንደዚህ አይነት አቅጣጫውን እየቀየሩ የራሳቸው መለያ ያደርጉት ባንዲራ ነው። የተከበረ ባንዲራ ነው። ስለሱ መነጋገር ሲገባን ስለ አርማዋ ምናምን አርገን ስለ አርማዋ የተነጋገር ነው። ዜጎቻችን እሱን ይዞ ተገኝቶ ስለቆሰሉ የትኛውም ዜጋ ለሱ የሚከራከር ያለ አይመስለኝም። ዞሮ ይሄ ቢግ ዲል አይደለም፣ ብዙ ከባድ አይደለም። ይሄ በጣም ከትንንሾች ነገሮች በቀላሉ ልንፈታቸው ከምንችላቸው ነገሮች አንዱ ነው። እስከዛ ግን እንዴት ነው የሚፈቱት? አሁን ይሄ ነገር በውይይት ነው፣ አማራጭ በማቅረብ ነው። እናንተ ግን እኮ ከውይይት ቀድማችሁ የኢዜማ ፓርቲ መለያ አድርጋችሁ እሱማ የትግል አይነት ነው። እሱ እኮ የትግል የሬዚስታንስ አይነት ነው። አንድ እንትን ዝም ብሎ የማትፈልገው ለምሳሌ መንግስት እንዲህ አድርግ ቢልህ ህግ ላይ ስላለ ብለህ ሁልጊዜ እንደዛ አትሆንም። ህግ መጣስ የለብህም ነው እንጂ መሸከም አለብህ ማለት አይደለም። ሁለቱ የተለያዩ ናቸው። ስለዚህ አሁን እኮ በህገ መንግስቱ ያለውን ሰንደቅ ዓላማ መተውና ትግል ላይ ናችሁ እናንተ። ለዛ ነው ያደርጋችሁት። መተው ማለት እንዴት ነው? ለምሳሌ ኦፊሻል እንትኖች ሲሆን ያንን ታደርጋለህ። ለምሳሌ የኢትዮጵያ የመንግስት ስትራክቸሮች ባሉበት እኛም መንግስት ብንሆን ማለት ነው ያንን ታደርጋለህ። ህዝብ እስካልቀየረው ድረስ በህገ መንግስት ውስጥ ያሉ ነጥቦች በሙሉ የህዝብ ሰነድ ናቸው ካል ህዝብ እስከሚቀይረው መጠበቅ ይኖርብሃል ማለት ነው። ስለዚህ ህዝብ እኮ አልቀየረውም። አሁን ሰንደቅ ዓላማውን ቀይሯል እንደ የኢትዮጵያ ህዝብ ቀይሯል ካሉኝም ቀይሯል። እናንተ በህገ መንግስቱ አምናችሁ ለመወዳደር በህገ መንግስቱ መሰረት መንግስትን ለመሆን የምትሄዱ ነው። መንግስትን ብትሆኑ የህዝብ ሀሳብን ሰምታችሁ ህገ መንግስቱን ለማሻሻል ዝግጁ ነን ያላችሁ ሰዎች ያ ነገር ባልሆነበት ሰዓት የአንድ አካባቢ ነዋሪዎች ብቻ የምፈልጉትን ሰንደቅ ዓላማ ግቢያችሁ ድርጅታችሁ ግቢ ውስጥ ማቆሙ በሌሎች ዘንድ እንዴት አይነት ትርጉም ሊኖረው ይችላል? የአንድ አካባቢ ማለት ሰሜኑ ነው። በደንብ የሰሜን ወጣት ነው አብሮ ስታሰረ ነበር። አልሰማንም። የሲዳማ ወጣቶች አብሮ ታስሯል። ከዚህ ዘንድ የኦሮሞ ወጣቶች ከኮከብ በሌለው ባንዲራዎች ጋር አብሮ ታስሯል። ይሄ እኮ ቢግ ዲል አይደለም ማለት ነው። ብዙ ከባድ አይደለም። ይሄ ትግል ውስጥ ስላላችሁት ይሄንን አንድ አጀንዳ አድርጋችሁት አይደለ ግቢ ውስጥ ያቆማችሁት። እንዴት ነው ቢግ ዲል ለማይሆን? እንግዲህ ቢግ ዲል ካረከው አንተ ውሰደው እንደዛ። ግን በጣም ቀላል ነገር ነው። ቢግ ዲል ባይሆን እኮ ወጣቶች እሱን ይዞ ተገኝተው ባልሞቱ ነበር። አቶ የሺዋስ አይደል? ያኛውማ አለፈ እኮ። አሁን አያስገድልም። አሁን የፈለከውን ማያዝ ትችላለህ። የፈለከው እንትንም አርማ ይሁን ምንም ይሁን በግለሰብ ደረጃ ሊሆን ይችላል። በፓርቲ ደረጃ በፓርቲም ትችላለህ። የሚጠየቅባቸው እንደዚህ ማሟላት አለበት ተብሎ የሚጠየቅባቸው ቦታዎች አሉ። እዛ ላይ ማሟላት አለበት። ከዛ ውጭ ባለው ግን ነፃነት አለ። አሁን ለምሳሌ ኦነግ የኦሮሚያ ባንዲራ መሆን አለበት የሚል የራሱ ባንዲራ አለው። አሁን ካለው የኦሮሚያ ክልል ህጋዊ ሰንደቅ ዓላማ ውጪ ማለት ነው። እነሱ በግልጽ ይከራከራሉ። የእርሶ ድርጅትም ይሄ ባንዲራ ችግር ስላለው የሀገሪቷ ባንዲራ መሆን ያለበት ይሄ ነው ብሎ ለምን አይናገሩ? የምታምኑበት ከሆነ ህዝብ ነው መወሰን ያለበት እና ኦነግም እንደዛ የሚል አይመስለኝም። እነሱን ጠይቃቸው፣ ግን እንደዛ የሚሉ አይመስለኝም። እነሱ አያደርጉም
በሚያስፈልግበት ቦታ ደግሞ ይዘው ሲቀርቡ ነው ማያቸው። ከብዙዎች ጋር አብረን ሰርተናል፣ እንገናኛለን፣ እንነጋገራለን። ብዙ ቢግ ዲልም አይደለም በእነሱም በኩል ይመስለኝ። ይሄን ኦነግን ካለማወቅ ምናልባት ለምን አጀንዳ ግቢያችሁ ውስጥ ማቆም የትግል ውስጥ ስላለን የትግሉ አካል ነው ብሎኝ ተመልሶ ደግሞ ለምን ቢግ ዲል አይደለም እንደምሉኝ አልገባኝም። ቢግ ዲል አይደለም፣ ግድ የለም። እነሱም ቢሮአቸው ላይ ያቆማሉ፣ ኢህአዴግም ያቆማል፣ ሁሉም ያቆማል። ይሄን ያህል እንትን የምትለው አይደለም። እሺ፣ አመሰግናለሁ። ስለ ሚኒንጉ ግን ነገር ያለው በጣም አመሰግናለሁ። ጊዜ ይስጥልኝ። ታንክ ዩ። በርታ። እንግዲህ ተመልካቾቻችን በሁለት ክፍል ከኢዜማ ፓርቲ ሊቀመንበር ከአቶ የሺዋስ አሰፋ ጋር ያደረግነው ቆይታ በዚህ ያጠናቀናል። ሳምንት በሌላ ፕሮግራም እንገናኛለን። መልካም